እኔና ጓደኛዬ ዳምጠው ዛሬ ለእናንተ ልንነግራችሁ የፈለግነው ነገር አለ። ዳምጠው ሪል ስቴት ገዝቶ ተበልቷል። ስለዚህ እሱን እናስረዳችኋለን። ንገራችሁ። ሰላም፣ እኔ ዳምጠው እባላለሁ። በጣም የሚያሳዝነውን ታሪኬን ነው የምነግራችሁ። ከዚህ በፊት አፓርትመንት ቤት በካሬ እጅግ በጣም በርካሽ ሲሸጥ አይቼ አገኘሁ ብዬ ተዛው። ከዛ በኋላ ቤቴል ከስንት ዓመት በኋላ እንደተረከብኩኝ እሱን ተውት። ከዛ ውጪ ደግሞ የተነገረኝ ዋጋ ላይ ሲጨምሩ 4 እጥፍ ከሆነ በኋላ ነው የተረከብኩት። ከዛ ውጪ በጣም የሚያሳዝነው ደግሞ እስከ ዛሬ ድረስ ምንም አይነት ካርታ የለኝም። ቤቴን መሸጥ መለወጥ ምንም ነገር ማድረግ አልችልም። በቃ እስካሁን ድረስ አስቡት። እንግዲህ ከዳምጠው ታሪክ ብዙ እንደተማራችሁ እርግጠኛ ነኝ። ለዛ ነው ሁልጊዜም ቢሆን ርካሽ ነገር እጅግ በጣም ውድ ነው፣ ምክንያቱም ደግሞ የሚያስከፍላችሁ ዋጋ። ታዲያ አሁን ላይ ሪቨርሳይድ የሚገኘው ፕሮጀክታችን ላይ በካሬ በጣም በተመጣጣኝ ዋጋ እንደዚሁም ደግሞ በፕሮሞሽናል ፕራይስ በ15% ቅድመ ክፍያ ከ1.3 ሚሊዮን ብር እና ከ9 ሚሊዮን ብር ደግሞ ሙሉ ክፍያ ጀምሮ ከ75 ካሬ እስከ ግዙፉ 308 ካሬ ድረስ እጅግ በጣም ቅንጡ ቤቶችን በሰሚ ፊኒሽድ በፉል ፊኒሽድ አማራጭ ይዘንላችሁ ቀርበናል። ሁሌም ቢሆን እንዳትሸወዱ። ከጓደኛዬ ዳምጠው ታሪክ በደንብ መማር አለባችሁ ብዬ አስባለሁ። ስልኬ ባዮም ላይ ካፕሽን ላይም አለ፣ ደውሉልኝ። መልካም ጊዜ